አሜሪካ የኢራን መርከቦች ኢላማ ማድረግ ጀምራለች። 7 ጀልባዎች ተመትተዋል ነው የተባለው። ኢራን የተባበሩት አረብ ኤሚሬት ላይ ጨከናለች። በሚሳኤልና በድሮንስ ፕሮግራም ስለማድረጓ ተሰምቷል። ስለ ጥቃቱ ግን ትራምፕም ሆነ ኢራን ትንፍሽ አላሉም። የትራምፕ ዛቻ ያልወገራት ፋርሳዊቱ ሀገር ለማይቀረው ጦርነት ራሷን እያዘጋጀች ነው። ትራምፕ ስልጣኔ በአንድ ምሽት ይጠፋል የሚለውን ዛቻ ኢራንን ከምድረ ገጽ እናጠፋታለን በሚለው ቀይረውታል። ሆርሙዝ ሰላጤ ላይ ለአስጨራሽ ትንቅንቅ እያደረጉ ነው። ኢራን በአሜሪካ መርከቦች ላይ መተኮስ ጀምራለች። ነገሮች እየከፉ መምጣታቸውን ተከትሎም አስከፊው ጦርነት ዳግም ሊለኮስ ተቃርቧል። ትኩረት የተነፈገው የዩክሬን ጦርነት አዲስ ቅርጽ መያዙ ተሰምቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ፑቲን ቦቅቧቃ ሲሉ ተሳልቀውባቸዋል። ፑቲን በበኩላቸው እኔ አንተን ያደርገኝ እያሉ ነው። ሩሲያ ለ2 ቀናት የሚቆይ የተኩስ አቁም ስምምነት ማድረጓን አስታውቃለች። የኢራን ጦርነት ግን የዩክሬን ጦርነት አጠናክሮታል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ በእነዚህ ርዕሰ ጉዳይ ዙሪያ ቆይታ እናደርጋለን። አብራችሁን ቆዩ። አሜሪካ መተኮስ ጀመረች። አሜሪካ በሆርሙዝ ሰላጤ ላይ የነበሩ 7 የኢራን ፈጣን ጀልባዎች ላይ ጥቃት መፈጸሟን ፕሬዝዳንት ዶናልድ ትራምፕ ተናገሩ። ወሳኙ ባህር መተላለፊያ በኢራን በመዘጋቱ መውጫት የቆዩ መርከቦች እንደሚያስወጡ የተናገሩት ትራምፕ 7 ትናንሽ ጀልባዎችን ወይም እነሱ ፈጣን ጀልባዎች የሚሏቸውን መትተናል ብለዋል። የቀሯቸው እነሱ ብቻ ነበሩም ሲሉ አክለው ተናግረዋል። የአሜሪካ ጦር እንደገለጸው ጀልባዎቹ ላይ ጥቃት የተፈጸመው ሄሊኮፕተሮችን በመጠቀም እንደሆነም ታውቋል። የአሜሪካ ጦር ማዕከላዊ ሴንቲኮም ባወጣው መግለጫ የንግድ መርከቦች ላይ አደጋ የጣሉትን የኢራን አነስተኛ ጀልባዎች ለማስወገድ ሲሃውክና ኤች-64 አፖች ሄሊኮፕተሮች ጥቅም ላይ ውለዋል ብሏል። ፕሬዝዳንቱ በማኅበራዊ መገናኛ ገጻቸው ላይ ባሰፈሩ ጽሑፍ ኢራን የደቡብ ኮሪያ መርከብን ጨምሮ ከግጭቱ ግንኙነት በሌላቸው ሀገራት ላይ ተኩሳለች ሲሉ ከሰዋል። የደቡብ ኮሪያ መንግሥት ትናንት እንዳስታወቀው ኤችኤምኤም ናሞ የተሰኘ የአገሪቱ የጭነት መርከብ የሆርሙዝ ሰላጤ ጥቃት እንደሆነ በተጠረጠረ ክስተት ጉዳት ደርሶባታል ብሏል። የተባበሩት አረብ ኤሚሬቶች አቅራቢያ ቆሞ የነበረው ይህ መርከብ 24 ሰራተኞች ይዞ እንደነበር የአገሪቱ መንግሥት ገልጿል። በሰዎች ላይ የደረሰ ጉዳት ስለመኖሩ ግን እስካሁን የተነገረ ነገር የለም። ይህን ጉዳይ የጠቀሱ ፕሬዝዳንት ትራምፕ ምናልባት ደቡብ ኮሪያ የምትወጣበትና ተልዕኮውን የምትቀላቀልበት ጊዜ አሁን ነው ሲሉ ተደምጠዋል። የኢራን መገናኛ ብዙሃን ግን የትራምፕን ተፈጽሟል ያሉትን የጀልባ ጥቃት አስተባብለዋል። አንድ ወታደራዊ ምንጭን የጠቀሰው የኢራኑ ታስኒም የዜና ወኪል እንደዘገበው ከሆነ ጥቃቱ የደረሰባቸው 2 የጭነት መርከቦች ናቸው። በእነዚህም 5 ንጹሐን ተገድለዋል ብሏል። ጥቃት ተፈጽሟል ከመባሉ አስቀድሞ የአሜሪካ የባህር ኃይል አውዳሚ መርከብና 2 የአሜሪካን ባንዲራ የሚያውለበልቡ የንግድ መርከቦች በወሽመጡ ማለፋቸውን ዋሽንግተን አስታውቃ ነበር። ይህን ገለጻ ሙሉ በሙሉ ሐሰተኛ ስትል የጠራችው ኢራን በበኩሏ የአሜሪካ የጦር መርከብ ላይ የማስጠንቀቂያ ተኩስ መተኮሷን ገልጻለች። የአሜሪካ ጦርም ይህንን አስተባብሏል። ይሁን እንጂ ሰኞ ዕለት መርከስ የተሰኘው የመርከብ ኩባንያ እንደገለጸው የአሜሪካን ሰንደቅ ዓላማ ያነገቡና ጦርነቱ ከተጀመረ የካቲት ወር አንስቶ በባህረ ሰላጤው ቆመው የነበሩ መርከቦች በወሽመጡ ማለፋቸውን አስታውቋል። ኩባንያው በአሜሪካ ወታደራዊ ጥበቃ ስር ሆኖ መርከብ የማስወጣት ዕድል እንደቀረበለትም ገልጿል። ይህን ክስተት ተከትሎ መርከቡ በአሜሪካ ጦር ታጅቦ ከፋርስ ባህረ ሰላጤ ወጥቷል ብሏል። ኢራን ኤሚሬቶችን ስትደበድብ አደረች። በጥቃቱ 3 ሰዎች መጠነኛ ጉዳት እንደደረሰባቸው የአካባቢው ባለሥልጣናት ተናግረዋል። የኤሚሬቶች ትልቁ ወደብና የነዳጅ ማከማቻ ስፍራ የሆነው ፋጃሂራ በኢራን ድሮኖች ጥቃት ከተፈጸመበት በኋላ ከፍተኛ እሳት መከሰቱ ተገልጿል። በደረሰው ጥቃት የተጎዱ የህንድ ዜግነት ያላቸው 3 ሰዎች ወደ ሆስፒታል ተወስደዋል ነው የተባለው። የከተማው መገናኛ ብዙሃን ቢሮ ያወጣው መግለጫ እንደሚያሳየው የደረሰው ጉዳት መጠነኛ የሚባል ነው። ፋጃሂራ የነዳጅ ኢንዱስትሪ ዞን መካከለኛ ምስራቅ ውስጥ ከሚገኙ ግዙፍ የነዳጅ ማከማቻዎች አንዱ እንደሆነ ይነገራል። የተኩስ አቁም ስምምነቱ ከመደረሱ በፊት በኢራን ጥቃት ተፈጽሞበት እንደነበር ይታወቃል። ስፍራው መመታቱ የተሰማው የተባበሩት አረብ ኤሚሬቶች መከላከያ ሚኒስቴር ከኢራን የተወነጨፉ 3 ሚሳኤሎችን ማክሸፉን ከገለጸ በኋላ ነበር። 4ኛው ሚሳኤል ባህር ላይ እንደወደቀም ተገልጿል። እስካሁን ድረስ ኢራን ስለ ጥቃቱ ምንም አይነት አስተያየት አልሰጠችም። ይህ በእንዲህ እንዳለ የተባበሩት አረብ ኤሚሬቶች መከላከያ ሚኒስቴር ከኢራን ወደ ተለያዩ ሀገራት ክፍሎች የተተኮሱ 4 የክሩዝ ሚሳኤሎችን መለየቱንና ማክሸፉን አስታውቋል። ሚኒስትሩ ባወጣው መግለጫው ከእነዚህ 4 ሚሳኤሎች መካከል 3ቱ በኤሚሬቶች ባህር ክልል ላይ በአየር መከላከያ ስርዓት አማካኝነት በተሳካ ሁኔታ ሲመቱ፣ ቀሪው አንደኛው ደግሞ ባህር ወድቋል ብሏል። በተለያዩ የአገሪቱ ክፍሎች ይሰማ የነበረው ከፍተኛ ድምፅም የአገሪቱን የአየር መከላከያ ስርዓት እነዚህን ስጋቶች ማለትም ሚሳኤሎች ለማክሸፍ እርምጃ ሲወስድ የተፈጠረ መሆኑን የመከላከያ ሚኒስትሩ አረጋግጧል።
ከዚሁ ጋር በተያያዘ የኤሚሬቶች መከላከያ ሚኒስቴር ህብረተሰቡ መረጃዎች የተረጋገጡ ይፋዊ ምንጮች ብቻ እንዲከታተል ያሳሰበ ሲሆን የማስጠንቀቂያ መልእክቶች በሚተላለፉበት ወቅትም የህዝብ ደህንነት ጥንቃቄ ሂደቶችን ሙሉ በሙሉ እንዲተገበር ጥሪ አቅርቧል። ትራምፕ ኢራንን ከምድረ ገጽ እናጠፋታለን ሲሉ ዛቱ። በመካከለኛው ምስራቅ ያለው ወታደራዊ ውጥረት መባባሱ አያጠራጥርም። ሆኖም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ሁኔታ አሳንሰው ለማቅረብ እየሞከሩ ይገኛል። ፕሬዝዳንቱ ኢራን በተባበሩት አረብ ኤሚሬቶች ላይ ስለሰነዘረችው ጥቃት ምንም ነገር ባይናገሩም በአሁኑ ወቅት ከኢራን ጋር እየተካሄደ ያለው አነስተኛ ጦርነት መሆኑን ተናግረዋል። ኢራን በባህረ ሰላጤ የሚገኙ ጎረቤቶቿን የመምታት ወታደራዊ አቅም እንዳላት በተጨባጭ ቢታወቅም የአሜሪካው መሪ ግን ኢራን ምንም አይነት የባህር ኃይል፣ የአየር ኃይልም ሆነ አመራር የላትም በማለት ነገሮች የተረጋጉና ቀላል እንደሆኑ አድርገው ለማሳየት ጥረት እያደረጉ ይገኛል። በሌላ በኩል ግን በሰላጤው ተስተጓጉሎ የቆዩትን የንግድ መርከቦች በሰላም ለማሳለፍ ያቀዱት ፕሮጀክት ፍሪደም በተመለከተ ፕሬዝዳንቱ እጅግ ከባድ ማስጠንቀቂያ ሰጥተዋል። በዚህ የአሜሪካ ጥረት ላይ ኢራን ምንም አይነት ጣልቃ ገብነት ብታሳይ ከምድረ ገጽ እንደምትጠፋ ፕሬዝዳንቱ ዝተዋል። ይህንንም ተልዕኮ በከፍተኛ ወታደር ኃይል እንደሚያስጠብቁ አረጋግጠዋል። ይህ የትራምፕ ንግግር የሚያሳየውም ትልቅ ቅራኔ አለ። በአንድ በኩል ተኩስ አቁም አለ በተባለበት ሁኔታ ውስጥ ጦርነቱ እየተባባሰም ቢሆን ነገሮች አቅልለው ያቀርባሉ። በሌላ በኩል ደግሞ የአሜሪካው መሪ የሚጠቀሙት ዛቻና የቃላት ጦርነት እጅግ እየተካረረ መምጣቱን በግልጽ ያሳያል። የአሜሪካ ኃይሎች የሆርሙዝ ሰላጤን ለንግድ መርከቦች ክፍት ለማድረግ በሚያደርጉት ጥረት 7 ኢራን ትናንሽ ጀልባዎችን መምታታቸውን ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። ትራምፕ አሁን ባወጡት አጭር መግለጫቸው እንዳስታወቁት ኢራን ከጉዳይ ጋር ምንም አይነት ግንኙነት በሌላቸው ሀገራት ላይ የደቡብ ኮሪያ መርከብ ጨምሮ ተኩስ መክፈቷን አውግዘዋል። ፕሬዝዳንቱ ሌሎች ሀገራት በቀጠናዊ ንግድ ደህንነት ለማስጠበቅ አሜሪካ የምታደርገውን ጥረት እንዲደግፉና የበኩላቸው ሚና እንዲወጡ ጥሪያቸውን አቅርበዋል። ምናልባትም ደቡብ ኮሪያ መጥታ ተልዕኮውን የምትቀላቀልበት ጊዜ አሁን ነው በማለት አሳስበዋል። የመከላከያ ሚኒስትሩ ፒት ሄግሴትና የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ዳን ኬን በጉዳዩ ዙሪያ ተጨማሪ ዝርዝር መረጃዎችን ለመስጠት ጋዜጣዊ መግለጫ እንደሚሰጡም ትራምፕ አክለዋል። የአሜሪካ ጦር የወሰደው እርምጃ ቀደም ሲል በጦርነቱ ከታየው ሀገር አቀፍና ሰፋፊ ጥቃቶች ጋር ሲነጻጸር ውሱን እንደሆነም ተነግሯል። ይህን እንጂ እርምጃ ትራምፕ ቀደም ሲል ለማድረግ ፍላጎት እንዳላቸው ሲያሳዩ የነበረው ነው። በሚያዝያ ወር አጋማሽ ላይ በካሪቢያንና በምስራቅ ፓሲፊክ በአደንዛዥ እጽ ጀልባዎች ላይ ጥቅም ላይ የዋለውን ተመሳሳይ ስርዓትን በመጠቀም የኢራን ጀልባዎች ላይ ጥቃት ሊሰነዝሩ እንደሚችሉ ወዲያውኑ እንደሚወገዱም አስጠንቅቀው ነበር። ይህ አነስተኛ መጠን ያለው ፈጣንና ጨካኝ ጥቃት የትራምፕ አስተዳደር በብዙ አሜሪካውያን ዘንድ ተወዳጅነት ወደሌለው ሰፊ ጦርነት ከመመለስ ይልቅ ቀስ በቀስ የሚጓዝ አቀራረብ እንዲከተል የሚያስችለው ስትራቴጂ መሆኑን ተንታኞች ይናገራሉ። ሆኖም ኢራን መጥፎ ባህሪ ማሳየቷን ከቀጠለች ወይም መጥፎ ነገር ካደረገች ተጨማሪና የሰፋ ጥቃቶች አሁንም በጠረጴዛ ላይ መሆናቸውን ትራምፕ በዚህ ሳምንት መጨረሻ ላይ አስጠንቅቀዋል። ይህ በእንዲህ እንዳለ የእስራኤል መከላከያ ኃይል በባህረ ሰላጤ ያለውን የጸጥታ ሁኔታ በቅርበት እየተከታተለ መሆኑን አስታውቋል። ጦሩ ባወጣው መረጃ የአየር መከላከያ ስርዓታችንና የማጥቃት አቅማችን በከፍተኛ ዝግጁነት ደረጃ ላይ ይገኛል፣ ይህ ደግሞ የተኩስ አቁም ስምምነቱ ተግባራዊ ከሆነበት ጊዜ ጀምሮ አልተለወጠም ሲል ገልጿል። የአሜሪካው ማዕከላዊ ሴንትኮም ኢራን ላይ የጣለውን የባህር ላይ ማዕቀብና እገዳ ለማስከበር በወሰደው እርምጃ እስካሁን 50 የንግድ መርከቦችን አቅጣጫ ማስቀየሩን ይፋ አድርጓል። የዩኤስኤስ ፒንኪኒ ወይም ዲዲጂ-91 የተሰኘው አሜሪካዊቷ ሚሳኤል ተሸካሚ አጥፊ መርከብ ዲስትሮየር ይህን እገዳ ለማስከበር በንግድ መርከቦች ላይ ጥብቅ የፓትሮል ክትትል እያደረገች እንደምትገኝ እዙ አስታውቋል። ይህ በእንዲህ እንዳለ የሴንቲኮም አዛዥ አድሚራል ብራድ ኩፐር ፕሮጀክት ፍሪደም በሚል ርዕስ ለሚዲያ በሰጡት መግለጫቸው የአሜሪካ ጦር በሆርሙዝ ሰላጤና በአካባቢው ግልጽ የሆነ የበላይነት እንዳለው አረጋግጠዋል። አዛዡ እንዳሉት የአሜሪካ ኃይሎች ዓለም አቀፍ የንግድ ፍሰትን ወደ ነበረበት ለመመለስ ዓለም አቀፉን ማህበረሰብ እየረዱ ነው ብለዋል። በሌላ በኩል ደግሞ የኢራን እስላማዊ ቤታዊ ዘብ የንግድ መርከቦችን ለማሸበርና ለማስፈራራት የሚችለው ሁሉ እያደረገ ይገኛል ሲሉ ወቅሰዋል። አድሚራል ኩፐር አክለውም አሜሪካ በሆርሙዝ ሰላጤ ዙሪያ እጅግ ከፍተኛ የሆነ ወታደራዊ አቅምና የተኩስ አቅም አከማችታ እንደምትገኝም ገልጸዋል። የአሜሪካ የባህር ላይ እገዳና ወታደራዊ ኃይል ማከማቸት እንዲሁም በቅርቡ ኢራን ወደ ኤሚሬቶች የተኮሰችውን የክሩዝ ሚሳኤል ክስተት ሲደመር የቀጠናውን ውጥረት ወደ አደገኛ ጦርነት እያፋፈመው ይገኛል። የ50 የንግድ መርከቦች መታገት ወይም አቅጣጫ መቀየር ደግሞ በዓለም አቀፍ የንግድ ፍሰት በተለይም ነዳጅና ማዳበሪያ ላይ ከፍተኛ ዋጋ ንረት ሊያስከትል እንደሚችል የኢኮኖሚ ተንታኞች ስጋታቸውን እየገለጹ ይገኛል። ፑቲን የተኩስ አቁም ማወጃቸውና ለዩክሬን የሰጡት ማስጠንቀቂያ። የሩሲያ መከላከያ ሚኒስቴር 81ኛው የናዚ ጀርመን ሽንፈት የድል በዓል ምክንያት በማድረግ ለአርብና ለቅዳሜ የሚቆይ የአንድ ወገን የተኩስ አቁም አውጇል። ሆኖም ዩክሬን የበዓሉን ስነ ስርዓት ለማስተጓጎል ከሞከረች በኪየቭ ከተማ መሃል መጠነ ሰፊ የሚሳኤል ጥቃት እንደሚፈጽም አስጠንቅቋል። ሚኒስትሩ በኪየቭ የሚገኙ ንጹሐን ዜጎችና የውጭ ዲፕሎማቲክ ሚስዮን ሰራተኞች ከተማዋን በፍጥነት ለቀው እንዲወጡ ጥብቅ ማሳሰቢያ ሰጥቷል።
ለዚህ የሩሲያ እርምጃ ፈጣን ምላሽ የሰጡት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ሀገራቸው ከረቡዕ እኩለ ሌሊት ጀምሮ የተኩስ አቁሙን ተግባራዊ እንደምታደርግና ከዚያ ጊዜ ጀምሮ ከሩሲያ ለሚሰነዘር ማንኛውም ጥቃት ተመሳሳይ አጸፋ ምላሽ እንደምትሰጥ ገልጸዋል። ዜሌንስኪ የሩሲያ መከላከያ ሚኒስቴር ያለ ዩክሬን በጎ ፈቃድ በሞስኮ ወታደራዊ ትርኢት ማካሄድ እንደማይችል ማመኑን ጠቅሰዋል። ክሬምሊን ጦርነቱን ለማቆም እውነተኛ እርምጃዎችን እንዲወስድ አሳስበዋል። ዛሬ የወጡት እነዚህ መግለጫዎች የተሰሙት ሩሲያ በሞስኮ ቀይ አደባባይ የምታካሄዱን ታሪካዊ ወታደራዊ ትርኢት አሳንሳ ለማክበር በዝግጅት ባለችበት ወቅት መሆኑ ታውቋል። የሩሲያ ባለሥልጣናት ይህን ውሳኔ ያሳለፉት ዩክሬን ጥልቀት ባላቸው የሩሲያ ግዛቶች ውስጥ የምታደርሰውን የድሮን ጥቃት በመስጋት መሆኑም ተገልጿል። በዚህ ምክንያትም ከሁለት አስርት ዓመታት በኋላ ለመጀመሪያ ጊዜ ታንኮች፣ ሚሳኤሎችና ሌሎች ከባድ የጦር መሳሪያዎች በዘንድሮ የሞስኮ ትርኢት ላይ አይቀርቡም ነው የተባለው። በሌሎች የሩሲያ ከተሞች የሚካሄድ አነስተኛ ትርኢቶች በጸጥታ ስጋት ምክንያት ተሰርዘዋል አሊያም ተቀንሰዋል። ሩሲያውያን ፈርተውናል። የዩክሬኑ ፕሬዝዳንት ዜሌንስኪ ሩሲያ በዓመታዊ ነጻነት ቀን የተለመደውን ወታደራዊ ትርኢት ዘንድሮ የማታቀርበው በፍርሃት የተነሳ መሆኑን ገልጸዋል። በኢርቫን በተደረገው የአውሮፓ ፖለቲካ ኮሚኒቲ ስብሰባ ላይ ባደረጉት ንግግር ይህ ክረምት ፑቲን ምን ማድረግ እንዳለባቸው የሚወስኑበት ጊዜ ይሆናል፣ ጦርነቱን ማስፋት ወይም ወደ ዲፕሎማሲ መሄድ የሚሉ እርምጃዎች አሏቸው። እኛ ግን ወደ ዲፕሎማሲ እንዲገቡ ጫና ማድረግ ይገባን ያለው ዜሌንስኪም የፊታችን ሜይ 9 በሞስኮ የሚደረገው ወታደራዊ ሰልፍ ያለ ጦር መሳሪያ እንደሚከናወን ተረድተናል ብለዋል። ጨምረውም ይህ የሚሆነው ከብዙ ዓመታት በኋላ ለመጀመሪያ ጊዜ እንደሆነም ጠቅሰዋል። ምክንያቱም እንደ በፊቱ ለትርኢት የሚያቀርቡት ጦር መሳሪያ የላቸውም፣ በዚያ ላይ የእኛ ድሮኖች በዕለቱ በቀዩ አደባባይ ላይ ጥቃት ያደርሳሉ ብለው ፈርተዋል። ይህ ደግሞ እንደ በፊቱ ጠንካራ ለመሆናቸውን ያሳያል ሲሉ ተደምጠዋል። ይህ በእንዲህ እንዳለ በዛሬው ዕለት በዩክሬን ድሮኖች በሞስኮ አንድ የመኖሪያ ሕንፃ ላይ ጉዳት መድረሱ ታውቋል። ይህ ደግሞ ሜይ 9 ለሚደረገው ወታደራዊ ሰልፍ ማስጠንቀቂያ ለመስጠት መሆኑም ተነግሯል። የዩክሬን ጥንካሬ ከየት ተገኘ? መጀመሪያ ላይ የኢራን ግጭት ተጽዕኖ ለዩክሬን እጅግ አሉታዊ ይመስል ነበር። የዶናልድ ትራምፕን ትኩረት ከሞስኮና ከኪየቭ የሰላም ጥረት ዞር ከማድረጉን ባሻገር በፍጥነት ባዶ የሆነውን የሩሲያ ካዝና በገንዘብ እንደሚሞላ ተሰግቶ ነበር። የመካከለኛው ምስራቅ ነዳጅ የያዙ መርከቦች ሆርሙዝ ሰላጤን በማቋረጥ ለዓለም አቀፍ ደንበኞች ማግኘት ስለማይችሉ ሞስኮ በከፍተኛ ዋጋ ብዙ ነዳጅ ለተጨማሪ ሀገሮች መሸጥ ችላለች። በዓለም ዙሪያ በተከሰተ የዋጋ ጭማሪ ምክንያት ትራምፕ ሀገራት ከሩሲያ ነዳጅ እንዲገዙ የሰጡትን ፈቃድ አራዝመዋል። ሩሲያ ገንዘብ ባገኘች ቁጥር ከዩክሬን ጋር የምታደርገውን ጦርነት ታራዝማለች። ሞስኮ እንደ አውሮፓውያን አቆጣጠር የካቲት 22 ዩክሬን ላይ ከዘመተች በኋላ ኪየቭ ዓለም አቀፍ ግምቶችን በተደጋጋሚ ውድቅ አድርጋለች። ዩክሬን ከሩሲያ ጋር የመጨረሻና ተስፋ የተደረገበት የሰላም ድርድር ከመደረጉ በፊት ጠንካራ ቦታ ላይ ሆና ለመገኘት የኢራን ጦርነት ተጽዕኖዋን ወደ ጥቅሟ በመቀየር በብልሃት እየሰራች ይገኛል። ዜሌንስኪ በበኩላቸው በተቻላቸው አቅም ዩክሬንን በማጠናከር ላይ ትኩረታቸውን አድርገዋል። የሚገኙ ድሎችን በሚገባ መጠቀም ከሚታወቁባቸው ነገሮች መካከል አንዱ ነው። በወርሃ ሚያዝያ እንደገና የጎበኟት ሳውዲ አረቢያ ሩሲያ ወደ ዩክሬን የምትተኩሰውን አይነት የባለስቲክ ሚሳኤልና የድሮን ጥቃቶችን ከኢራን ገጥሟታል ብለዋል። ከሞስኮ በጣም ኃይለኛ መሳሪያ አንዱ በኢራን የተሰራውና ዝቅተኛ ዋጋ ያለው የሻሂድ 136 የጥቃት ድሮን ሲሆን በዚህ ድሮን ላይ ተመስርቶ የተሰራው ጌራን የተሰኘው ሰው አልባ አውሮፕላን ይጠቀሳል። ሻሂድ ከ80 እስከ 130 ሺህ ዶላር ሊያወጣ ቢችልም ዜሌንስኪ እስከ 10 ሺህ ዶላር ወጪ በሚደረግበት መሳሪያ ሊጠለፍ እንደሚችል ተናግረዋል። ይህም በሚሊዮን የሚቆጠር ዶላር ከሚያስወጡ ባህላዊ የአየር መቃወሚያ ሚሳኤሎች አንጻር በጣም ርካሹ እንደሆነም ይነገራል። በሩሲያ ድሮን ስጋት ውስጥ የወደቁት በርካታ የአውሮፓ የኔቶ አባል አገራትም ትኩረት እየሰጡት ይገኛል። ዩክሬን በሚያዝያ ወር ከአውሮፓ አጋራት ጋር ሁለት የመከላከያ ትብብር ስምምነቶችን ተፈራርመዋል። አንደኛው ከኖርዌይ ጋር የተደረገው 8.6 ቢሊዮን ዶላር የሚያወጣው ስምምነት ሲሆን እስከ ፈረንጆቹ 2030 ድረስ የሚዘልቅ የ28 ቢሊዮን ዶላር ዋጋ የድጋፍ ፓኬጅን አካቷል። ሌላኛው ከጀርመን ጋር የተደረገው ሲሆን የተለያዩ አይነት ድሮኖች፣ ሚሳኤሎች፣ ሶፍትዌሮችና ዘመናዊ መከላከያ ስርዓቶችን ያካተተ የ4.7 ቢሊዮን ዶላር ስምምነት ነው። የባህረ ሰላጤው ሀገራትን በተመለከተ ዩክሬን ከሩሲያ የራሷን ለመከላከል የምታደርገውን እገዛ እንደሚደግፉ ዜሌንስኪ ተስፋ እንዳላቸው ተናግረዋል። በወቅቱ ዋሽንግተን መሳሪያዎችን ወደ መካከለኛው ምስራቅ እየላከች ስለነበር ዩክሬንን ለመርዳት የሚውል መሳሪያ ለአውሮፓውያን ለመሸጥ የሚያስችል አቅም አልነበራትም። ትራምፕ የሰጡት ምላሽ ሁልጊዜ ያንን እናደርጋለን፣ አንዳንድ ጊዜ ከአንዱ ወስደን ለሌላኛው እንጠቀማለን የሚል ምላሽ ነበር። የመካከለኛው ምስራቅ ሀገራት ራሳችንን ለማጠናከር እድል እንዲሰጡን እንፈልጋለን ሲሉም ዜሌንስኪ በቅርቡ ለፈረንሳይ ጋዜጣ ለሞንዴ ተናግረው ነበር። እኛ የሌለን የተወሰኑ የአየር መከላከያ ሚሳይሎች አሏቸው፣ በዚህ ዙሪያ ስምምነት ላይ መድረስ ነው የምንፈልገውም ብለዋል። ዩክሬን ከኢራን ግጭት በአገር ውስጥ የምትጠቀመውን ቁልፍ ትምህርት ወስዳለች። ይህም የጠላትን የነዳጅ ኤክስፖርት ተቋማት ማጥቃት የሚያስከትለውን ትልቅ ተጽዕኖ ነው። የሩሲያ የኢነርጂ መሠረተ ልማቶች በዩክሬን በተመረቱ የረጅም ርቀት ድሮኖች ቅድሚያ ኢላማ የሚደረጉ ናቸው።
እንደ ዘለንስኪ ገለጻ ከሆነ ሩሲያ በቅርቡ በዓለም አቀፍ የነዳጅ ዋጋ ጭማሪ ቢኖርም በኢነርጂ ዘርፉ እስከ ቢሊዮን ዶላር የሚደርስ ወሳኝ ኪሳራ እያጋጠማት ነው ብለዋል። የድፍድፍ ነዳጅ ኤክስፖርት መረጃ እንደሚያሳየው ከዋጋ ጭማሪው ጎን ለጎን አሜሪካ የሩሲያ ነዳጅ በሚገዙ ሀገራት ላይ የጣለችው ማዕቀብ በማላላቷ የሩሲያ ገቢ በኢራን ጦርነት 3 ሳምንታት በ2.3 እጥፍ ጨምሯል። በአራተኛው ሳምንት የዩክሬን ድሮን በኤነርጂ መሠረተ ልማት ላይ ባደረሰው ጥቃት የሩሲያ ገቢ በ1 ቢሊዮን ዶላር ቀንሷል። ይህም ካለፈው ትርፍ 2/3ኛውን ያክል ቀንሷል ነው የተባለው። የኢራን ጦርነት ውጤት ለዩክሬን የሰጠው ሌላ ጥቅም ኪየቭ በሚመጣው ዓመት ወታደራዊ መሳሪያዎችን ለመግዛትና ለማምረት በአስቸኳይ እንደሚያስፈልጋት የገለጸች ሲሆን 90 ቢሊዮን ዩሮ ብድር በመጨረሻ በአውሮፓ ሕብረት መፈቀዱ ነው። ብድሩ የአውሮፓ ሕብረት አባል በሆነችው ሃንጋሪ የወቅቱ ጠቅላይ ሚኒስትርና የክሬምሊን ደጋፊ ታግዶ ቆይቷል። ነገር ግን የሃንጋሪው ቪክቶር ኦርባን ባለፈው ወር በሃንጋሪ ምርጫ ከፍተኛ ሽንፈት ካጋጠማቸው በኋላ ሩሲያ ወዳጃቸውን አጥተዋል። ኦርባን የዶናልድ ትራምፕ የቅርብ ጓደኛና አዳቂ ናቸው። መራጮች የኃይል ወጪ መጨመሩ እንዳበሳጫቸው ተናግረዋል። የኦርባን መሸነፍም የአውሮፓ ሕብረት ለዩክሬን ብድሩ እንዲለቅ አስችሎታል። ኪየቭ በዚህ ረገድ ካስመዘገበቻቸው ድሎች በተጨማሪ ዩክሬን በየወሩ ከ30,000 በላይ የጠላት ወታደሮችን ያለማቋረጥ እየገደለች እንደሆነ በመናገሯም ዘለንስኪ ካሁን በኋላ ከሩሲያ ጋር የሚደረገው የሰላም ስምምነት ለማጠናቀቅ የተሻለ ዕድል ሊሰጣቸው ይችላል ተብሏል። በዩክሬን ያለው የጥድፊያ ስሜት ለረጅም ጊዜ ቆይቷል። ሰዎች ተዳክመዋል፣ እየተዘጋዩ ነው። አዳዲስ ወታደሮችን በመልመል ከባድ ፈተና ሆኖ ከመቆየቱም በላይ በጦር ሜዳ ያሉት ወደ ቤታቸው ለመመለስ በጣም ጓጉተዋል። ኪየቭ አሁንም የአሜሪካን ተሳትፎ እየጠበቀች ቢሆንም በርካታ የአገሪቱ ባለሥልጣናት ግን በዶናልድ ትራምፕ አስተዳደር ላይ ከፍተኛ ጥርጣሬ አላቸው። የትራምፕ አስተዳደር ሰላምን ለማረጋገጥ የሚያስፈልጉ እርምጃዎች እንደሚወስድ አልያም የተኩስ አቁም ስምምነት ቢደረግ እንኳን የሚያስፈልጉትን የደህንነት ዋስትናዎች ለመስጠቱ ጥርጣሬ አላቸው። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።